ቅድም ስታወሩ በዓላትን በደመቀ ሁኔታ እንዲከበሩ አድርገናል ብላችኋል። ስለ አድዋ እናንሳ እንዴ። ለመጨረሻ ጊዜ የአዲስ አበባ ሕዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። ኢትዮጵያውያን በሀገራችን ውስጥ የበጎ እሴቶች ማጉያ ሊሆኑ የሚችሉ እሴቶቻችን ጠውልገዋል። በባህላችን ውስጥ አስነዋሪ የሚባሉት ጉዳዮች ለምሳሌ መዋሸት፣ ማጭበርበርን መልመድና ማዘውተር የመንግስት ባለስልጣናት ጭምር ባህሪያት ሆነዋል። ይህም ሀገርና ትውልድን ወደሚጎዳበት ደረጃ ደርሷል። ይህን አይነት ባህሪ ያላቸው ሰዎች ልክ እንደ ብልጽግና ባለስልጣናት ያሉት ሀገርን ሊመሩ ቀርቶ ለህዝባችን በተለይ ለወጣቱ ትውልድ የጥፋት እንጂ የመልካም ስነ ምግባር የመልካም ባህር መገንባት ምሳሌ ሊሆኑ አይችሉም። ይህንንም በተግባር በተደጋጋሚ አሳይተውናል። ብልጽግና በዚህ ተግባሩ ትውልድን ወደማንወጣው የባህል አዘቅት እየወሰደ ይገኛል። የአሁኑም ብቻ ሳይሆን የነገውንም ትውልድ ቀውስ ውስጥ እንዲኖር እያደረገው ነው። ለመሆኑ የነገው ትውልድስ ይመጣል? አሁን ላይ በቋንቋ ተለይተው የሚታሰሩ የሚሳደዱና የሚገደሉ ዜጎች በሀገራችን ውስጥ ተበራክተዋል። ይህ ቋንቋና ባህልን ማክበርና ማሳደግ በፍጹም ሊሆን አይችልም። ፖሊሲ ሌላ፣ መሬት ላይ ያለው ደግሞ በፍጹም ሌላ እንደሆነ አይተናል። ኢትዮጵያውያንም በተግባር ያዩት ሀቅ ነው። ኢትዮጵያውያን መንግስት የሚያዩበት ደረጃ እጅጉን ስለወረደ መንግስት ከዚህ በኋላ ተከብሮ እንዳይቀጥል እየተደረገ ነው። መንግስትነት የሚለው ኮንሰፕት በራሱ በጣም እንዲወርድ የተደረገበት ጊዜ ነው። በዚህ የብልጽግና ያለፉት አመታት የአመታት ውሸት፣ የአመታት ከፋፋይነት፣ የአመታት ግጭት ጠማቂነት፣ እልቂትና ውድመቱም እንዲያበቃ ብልጽግናን ባለመምለጥ የቁልቁለቱን ጉዞ ማስቆም ግድ ይላል። የማህበራዊ ኑሮ መሰረት አብሮ መኖር፣ መግባባትን፣ መከባበርን፣ መተሳሰብን፣ መረዳዳትን፣ ጉርብትና፣ ሌሎችም ትስስሮች ከማጠናከር ጋር ተያይዞ የሚመጣ እንደሆነ ቅንጅታችን ያምናል። ይህ ሁኔታ በዚህ ዘመን እጅግ ከፍተኛ አደጋ ላይ ወድቋል። ህዝባችን ከሀገሩ እየተፈናቀለ በመላ አፍሪካ መካከለኛው ምስራቅ የጉስቁልናና የውርደት ህይወት እንዲገፋ ተፈርዶበታል። ይህ ደግሞ ከስርዓቱ ፖሊሲ የሚመነጭ መሆኑን በተግባር በተደጋጋሚ አይተናል። ስለዚህም አሁንም በዚህ መድረክ ላይ የቀረቡ ሀሳቦችን ብንመለከት ከባህል ማሳደግ፣ ከሃይማኖቶችን ማክበር እንዲሁ ደግሞ ከአጠቃላይ የቋንቋን ማሳደግ ጋር ያሉትን ብንመለከት ቅድም እንዳልኩት የፖሊሲውና አሁን ላይ ያለው ብልጽግና እየተገበረ ያለውና ወደፊትም ደግሞ ቢመረጥ ለመተግበር የሚያስበው ነገር የተለያዩ መሆናቸውን በተደጋጋሚ ያሳየ ክስተት እንደሆነ ተመልክተናል። ምናልባትም ዋን ማን ሩል የሚባለውን ነገር በኢትዮጵያ ውስጥ እያንሰራፋና የአንድ ሰው ንግግሮች ህግ እየሆኑ ያሉበት ነው። የኢትዮጵያውያን ድምጽን እናከብራለን፣ ይሄ የኢትዮጵያውያን ድምጽ መከበር አለበት በሚል በተደጋጋሚ ቅድም አንስተዋል የብልጽግና ፓርቲ ተወካዮች። ነገር ግን የህዝብ አትግደሉን፣ አታፈናቅሉን፣ በቋንቋችን አትከፋፍሉን፣ በጎሪጥ እንድንለያይ አታድርጉን የሚለው ድምጽ ለምንድን ነው የማይሰማው የሚለውን የኢትዮጵያ ህዝብ በራሱ እንዲጠይቅና ለዚህም ደግሞ መልሱን በካርዱ እንዲያወጣ እና እንዲመልስ እንፈልጋለን። በአጠቃላይ ትብብር ለኢትዮጵያ አንድነት የማንንም ባህል የማንንም ቋንቋ የማንንም አመለካከት የመጨፍለቅ መብት የለውም። እዚህ በመናደርጋቸው ክርክሮች የሚደርሱ ነገሮችንም ጭምር ደግሞ ቅድም አንስተው እንደ ሰላማዊ እና ዲሞክራሲያዊ ስርዓት እንደገነቡ ሲያስመስሉ በጣም የሚያስቅ ነገር እንደሆነ ተመልክተናል። ምክንያቱም አሁንም እዚህ እየተነጋገርን ባለንበት ምክንያት አሁን በምንነጋገርበት ርዕስ በቋንቋና በባህላቸው ተለይተው እየተሳደዱና እየተገደሉ እየታሰሩ ያሉ ዜጎች ያለበትና ያለንበት ሀገር ላይ ስለሆንን ማለት ነው። ቅንጅታችን እንደ ብልጽግና ምንም ነገር በማንንም ላይ ያለ ፍላጎትና ፈቃድ አይጭንም። ሆኖም በጋራ መመልከት ያሉብንን እሴቶችና ትውፊቶች ደግሞ እንደ ሀገር እንድንቀጥል አንድነታችንም ይበልጥ እንዲጠናከር ምክክር በማድረግ የምናስቀጥል ይሆናል። ባህሎችንና የህዝብ በዓላትን እንዲሁም ሃይማኖቶችን በተመለከተም ቅንጅታችን ለነዚህ ያለው ከበሬታ ከዚህ በፊት በተደጋጋሚ እንደ ፓርቲዎቹ በተናጠልም እንደ ትብብርም ስናወጣ በነበራቸው መግለጫዎችና ባሉት እንቅስቃሴዎቻችን የኢትዮጵያ ህዝብ መገምገምና መፍረድ የሚችለው ስለሆነ ብዙ ወደሱ አልገባም። ነገር ግን አሁንም ቢሆን የምናስበው የዜጎችን ባህልና እሴት በማክበር ሀገራዊ አንድነትን ለማስቀጠል ትብብር ለኢትዮጵያ አንድነትን መምረጥ እንደሚገባቸው ዜጎች የሚያውቁት ሀቅ ስለሆነ እሱ ለማስታወስ ወዳለው ምልክታችን አውራጣት ነው። አውራጣት
የኢትዮጵያዊ አብሮነት፣ የመተሳሰብ፣ የመተባበርና የአብሮነት እንዲሁም የአሸናፊነት ምልክት ነው። የሚያሸንፈው ደግሞ አንዱ ሳይሆን ሁሉም ኢትዮጵያዊ ነው። እንዳልነው ለዜግነት መብት ትኩረት እንሰጣለን። ስለዚህ እያንዳንዱ ዜጋ አሸናፊ የሚሆንበትን ትስስርና መድረክ ነው የምንገነባው። ትብብር ለኢትዮጵያ አንድነትን ቢመርጡ እንደ ዜጋ ብቻ ሳይሆን እንደ ሰው ተከብሮ የሚኖርበትን ሀገር ለመገንባት የሚያስችል መደላደልን እንደምንፈጥር ቃል እንገባለን። ይሄንን በተደጋጋሚ ባደረግነው እንቅስቃሴ ያሳየን በመሆኑ አዲስ ሆነን ለአንዳንድ ፓርቲዎች ለምርጫ ሳይሆን ብቅ ያልነው አሁንም ለ5 ዓመት ከዛም በፊት ደግሞ ለነበርነው ያሳየነው ነገር ስለሆነ ትብብር ለኢትዮጵያ አንድነትን ይምረጡ።